17000 ሰራተኞች ስራ አጥ ያደረገው የስፕሪት ኤርላይንስ ድንገተኛ መዘጋት ዓለምን አስደንግጧል። ነገር ግን ቲክቶክ ቪዲዮ ብቻ ሚሊዮኖችን አነቃቃ። በጥቂት ቀናትም ከ100 ሚሊዮን ዶላር በላይ ድጋፍ ተሰበሰበ። ይህ የዓለምን የአቪዬሽን ታሪክ የሚቀይር እውነተኛ ታምር ነው ወይስ የሶሻል ሚዲያ ኃይል ብቻ? ዛሬ በዳጊ ትራቨል ቲፕስ ይህንን አስደናቂ ታሪክ በዝርዝር እንመለከታለን። ሐሳቡ ከተመቻችሁ ቪዲዮን ላይክ ማድረግና ለወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ ግብዣችን ነው። ከ100 በላይ አውሮፕላኖችን የሚያንቀሳቅሰው ለ34 ዓመታት ገደማ በዝቅተኛ ክፍያ የበረራ አገልግሎት ሲሰጥ የቆየውና 350 ሚሊዮን የሚደርሱ ተሳፋሪዎችን ያጓጓዘው አየር መንገድ በቃኝ ብሎ በረራ ሊያቆም ቀን ተቆረጠ። በዘመኑ በአሜሪካ በካሪቢያን እና በላቲን አሜሪካ ከ100 በላይ መዳረሻዎችን ያካለለው አየር መንገድ 17000 ሰራተኞቹን በትኖ አቅቶኛል ሲል መግለጫ ሰጠ። ዋና መስሪያ ቤቱን በዩናይትድ ስቴትስ ኦፍ አሜሪካ ፍሎሪዳ ዳኒያ ቢች ያደረገው አየር መንገድ በዋናነት ፎርት ላደርዴል ሆሊውድ ኢንተርናሽናል ኤርፖርትን መነሻ አድርጎ ሚሊዮኖችን ወደ ተለያዩ መዳረሻዎች አድርሷል። ከኦርላንዶ ኢንተርናሽናል እና ከዲትሮይት ሜትሮፖሊታን ኤርፖርቶች ላያኮበኩብ፣ በአትላንታ እና ቺካጎ ኤርፖርቶች ላያርፍ፣ ዳላስ እና ሂውስተን ኤርፖርቶች ድርሽ ላይል፣ በቬጋስ እና ማያሚ ሰማይ ስር ላያንዣብብ እጅ ሰጠ። ይህ አየር መንገድ ከእንግዲህ ወደ ኮሎምቢያ እና ጃማይካ አይበርም። ሃይቲና ኮስታሪካንም ተሰናብቷል። ወደ ፔሩና ኤልሳልቫዶር፣ ወደ ኒካራጓና ፓናማ ሊበር ጉዳይ የለውም። ይህንን መራራ ሀቅ የሰሙ የአየር መንገዱ የዓመታት ታማኝ ደንበኞች እጅግ አዘኑ። ለ34 ዓመታት በአሜሪካ ሰማይ ስር የናኘው ስፕሪት ኤርላይንስ በከፍተኛ ዕዳ ተዘፍቆ ከእንግዲህ መብረር አይደለም ከዚህ በላይ መራመድ እንዳልተቻለው ይፋ አደረገ። አየር መንገዱ ከተመሰረተ 62 ዓመታትን አስቆጥሯል። ለ43 ዓመታት ገደማ የቻርተር የበረራ አገልግሎት ሲሰጥ ቆይቷል። በሎኮስት ካሪየር ምድብ ተሰይሞ መደበኛ የትራንስፖርት አገልግሎት መስጠት ከጀመረ 34ኛ ዓመቱን ሊያከብር ተቃርቦ ነበር። ነገር ግን ለአሜሪካ መንግስት የሚከፍለው ዕዳ ተቆልሎ አሁን ላይ ያለውን የነዳጅ ዋጋ መቋቋም አልቻለም። ስፕሪት ኤርላይንስ መንገዳገድ ከጀመረ ሰነባብቷል። በ2022 ከፍተኛ ኪሳራ ሲደርስበት ከመሞት መሰንበት በሚል ከሌላኛው የአሜሪካ አየር መንገድ ፍሮንቲየር ጋር በጥምረት ለመስራት ድርድር ጀመሩ። በመሃል ግን ጀት ብሉ የሚባለው አየር መንገድ ስፕሪትየርን ገፍትሮ በጎን ከፍሮንቲየር ጋር አብሮ ለመስራት ጥምረት ፈጠሩ። ስፕሪትም ሲንገዳገድ ቆይቶ በ2024 በታሪኩ ለ11ኛ ጊዜ ከባድ ኪሳራን አስተናገደ። አየር መንገዱ የፕሬዝዳንት ዶናልድ ትራምፕን ዳግም ወደ ስልጣን መምጣት ተከትሎ በ2025 የመዋቅር ለውጥ ቢያደርግም ከኪሳራ መላቀቅ ግን ቀላል አልሆነም። የጀመረው የቁልቁለት መንገድ እንዳያኮበኩብ ክንፉን ሰብሮ ከሰማይ ሊነጥለው፣ ከራንዌይ ሊያስወጣው፣ ከተገልጋዮቹ ሊነጣጥለው ክፉ ቀን ተጋረጠበት። በአሜሪካ የአቪዬሽን ኢንዱስትሪ ውስጥ ትልቅ ተሳትፎ ያለው ከግዙፎቹ 6 አየር መንገዶች ቀጥሎ የተቀመጠው ስፕሪት ኤርላይንስ ቢዝነሱ እንዳይቋረጥ ከትራምፕ አስተዳደር የወሰደውን 500 ሚሊዮን የአሜሪካን ዶላር መመለስ ባለመቻሉ በፍርድ ቤት ንብረቶቹን ሽጦ እንዲከፍል ታዘዘ። ይህንን ዕዳ ከፍሎ አሁን ያለውን የነዳጅ ዋጋ ተቋቁሞ በረራ ለማከናወን የሚያስፈልጉትን ግብአቶች አሟልቶ ህልውናውን ማስቀጠል አልተቻለምና መብረሪያ ክንፉን ሰቀለ። ስፕሪትየር በሊዝ የተከራያቸውን አውሮፕላኖች መመለስ ጀመረ። ፍርድ ቤት ያሉን ንብረቶች ሽጠ ብድርህን ክፍል ባለው መሰረት ንብረቶቹን መሸጥ እንደጀመረ ኤርፖርት አካባቢ ያሉ ንብረቶች ለሌሎች ማዛወር ሲጀምር በቲክቶክ እና በኢንስታግራም ማህበራዊ ገጾች በር በኩል ስፕሪትን እንግዛ የሚል መልእክት ይዞ አንድ አሜሪካዊ ወጣት ብቅ አለ። ወጣቱ ሆንተር ፒተርሰን ይባላል። ሌትስ ባይ ስፕሪት የሚለው ኢንተርኔት ላይ ዘመቻ በከፍተኛ ፍጥነት እየተሰራጨ ቫይራል ሆኖ የህዝብ ገንዘብ ማሰባሰብ ክራውድ ፈንዲንግ ተጀመረ። ነዋሪነቱ በአሜሪካ ሎስ አንጀለስ የሆነው የ32 ዓመቱ ሆንተር ፒተርስ የድምጽ ተዋናይ፣ የዲጂታል ይዘት ፈጣሪ ክሬተር እና የተለያዩ አቪዬሽን ነክ ጉዳዮች በሶሻል ሚዲያ የሚያጋራ ሙያተኛ ነው።
እናም እንደ ማንኛውም ግለሰብ የአየር መንገዱን መዘጋት ሰምቶ ዝም አላለም። ስፕሪትን እንግዛ የሚል ሐሳብ የያዘው የሁንተር የቲክቶክ ቪዲዮ ከፍተኛ እይታን አግኝቶ በርካቶች ይቀባበሉት ጀመር። የዚህ ቪዲዮ ዓላማ ስፕሪት አየር መንገድ ስራ ማቆሙን ካሳወቀ ጥቂት ቀናት በኋላ ተራው ህዝብ ተባብሮ ገንዘብ በማዋጣት አየር መንገዱን መግዛትና እንደገና ማስጀመር ይችላል የሚል ካምፔን ወይም የቪዲዮ ዘመቻ ነበር። ስፕሪትን እንግዛ የተሰኘው ይህ ሐሳብ እንደ ቲክቶክ እና ኢንስታግራም ባሉ የማህበራዊ ሚዲያ መድረኮች ላይ በስፋት ተሰራጨ። ዘመቻው ተቀጣጥሎ በሺዎች የሚቆጠሩ ግለሰቦች ፍላጎታቸውን ለማሳየት ገንዘብ ማሰባሰቢያውን ድረገጽ በብዛት በመጎብኘታቸው ምክንያት የዘመቻው ድረገጽ ከፍተኛ መጨናነቅ አስተናግዶ በተደጋጋሚ ተቋርጦ እንደነበር ተዘግቧል። በኦንላይን ገንዘብ የመሰብሰቡ ሂደት በጊዜያዊነት ከመቆሙ በፊት ድረገጹ ከ247,000 በላይ መስራች ደንበኞችና ከ214 ሚሊዮን የአሜሪካን ዶላር በላይ የገንዘብ ድጋፍ መገኘቱ ዓለምን አስደምሟል። ከ5 አሜሪካውያን አንዱ 45 የአሜሪካን ዶላር ማበርከትና መቀላቀል ቢችል ይህንን አየር መንገድ ከመግዛት ባለፈ በአግባቡ ስራውን መስራት እንዲችል ማድረግ እንደማይከብዳቸው ግልጽ አድርጎ ያሰራጨው ቪዲዮ ታይቶ በማይታመን መልኩ ትልቅ ይሁንታን አገኘ። ከሳምንታት የሶሻል ሚዲያ ዘመቻ ቆይታ በኋላ እንደ ዌብሳይቱ መረጃ ከሆነ ከ370,000 በላይ የተረጋገጡና የተመዘገቡ ደጋፊዎች ሲቀላቀሉት ወደ 400 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ ቃል ተገብቷል። ይህ ስፕሪት ኤርላይንስን የመታደግ ጥረት በሚሊዮን የሚቆጠር የገንዘብ ቃል ኪዳን እንዳገኘ ተገልጿል። ያም ሆኖ ግን ከፍተኛ የፋይናንስ እና የሕግ መሰናክሎች ሊያጋጥሙት እንደሚችሉ የሕግ ባለሙያዎች ስጋታቸውን አልደበቁም። ይህ እንዳለ ሆኖ ግን አየር መንገዱን የመታደግ ዘመቻው በስፋት እንደቀጠለ ነው። ስፕሪት አየር መንገድ ሜይ 2 2026 ስራውን እንደሚያቆም አሳወቀ እንጂ አየር መንገዱ ለዓመታት ሲታገል ቆይቷል። የውህደት ሙከራዎቹ ከሽፎበትና ከፍተኛ የፋይናንስ ጫና ወድቆበት ላለመውደቅ ብዙ ታግሏል። ይህንን ታሪክ የሚያውቀው ልባም ወጣት ፒተርሰን ግን ብዙ ቁጥር ያላቸው አሜሪካውያን እያንዳንዳቸው አነስተኛው አስተዋጽኦ ካደረጉ አየር መንገዱን ገዝቶ እንደገና ማስጀመር እንደሚቻል በኢንተርኔት ላይ አሰፈረና ሐሳቡን የሚደግፉ ሚሊዮኖችን አፈራ። በተጨማሪም አየር መንገዱ እንደ አሜሪካው ግሪን ቤይ ፓከርስ የፉትቦል ቡድን ደጋፊዎቹ በጋራ ባለቤትነት የሚያስተዳድሩት የህዝብ ንብረት ሞዴል ለማድረግ ሐሳብ አቅርቧል። ይህ ሐሳቡ በማህበራዊ ሚዲያ ላይ ከተጻፈ ተራ ጽሑፍ ተነስቶ በፍጥነት ወደ ትልቅ ንቅናቄ ተቀየረ። ፒተርሰን እስካሁን ምንም አይነት ጥሬ ገንዘብ እንዳልተሰበሰበ ነገር ግን አሜሪካውያኑ ፍላጎትና ቃል የሚገቡት ገንዘብ እየጨመረ መሆኑን ገልጿል። የህግ ባለሙያዎች እንደሚናገሩት ከሆነ በህዝብ የሚደረግ የገንዘብ ማሰባሰብ ፐብሊክ ኮፈንዲንግ በሴኩሪቲ ህግ ስር ጥብቅ ገደቦች አሉት። የኮሎምቢያ ዩኒቨርሲቲ ፕሮፌሰር የሆኑ አንድ ግለሰብ እንደተናገሩት ለእንዲህ አይነቱ ትልቅ ግብይት ከህዝብ ሰፊ ገንዘብ ማሰባሰብ ከባድ የቁጥጥር መሰናክሎች ያጋጥሙታል። የተለመዱት የክራውድ ፈንዲንግ ህጎች የሚፈቅዱት የገንዘብ መጠን አየር መንገድ ለመግዛት ከሚያስፈልገው በታች መሆኑን ጠቅሷል። ፕሮፌሰሩ አክለው እንደገለጹት የግል ገንዘብ ማሰባሰቢያ መንገዶች አብዛኛውን ለተራ ባለሀብት እንደሚያገለግሉ ገልጸዋል። በህዝብ ገንዘብ የሚገዛው ተቋም መሰረቱ ክስረት ላይ ካለና በጣም አደገኛ ሪስኪ ከሆነ ኩባንያ ጋር ነው እየተደራደራችሁ ያላችሁት ብለዋል። የፕሮፌሰሩ ሐሳብ እንዳለ ሆኖ የኢንተርኔት ዘመቻው ተወዳጅነት ማደጉን ቀጥሏል። አንዳንዶቹ ደጋፊዎች የተቀላቀሉት ለኢንቨስትመንት ብቻ ሳይሆን የዚህ ልዩ ሐሳብ አካል ለመሆን በመፈለጋቸው እንደሆነ ተናግረዋል። ቀጣይስ ምን ይፈጠራል የሚለው ጉዳይ በአባልነት ከተመዘገቡት አሜሪካን በተጨማሪ ሚሊዮኖች በጉጉት የሚጠብቁት ድራማ ሆኗል። የሐሳቡ ምንጭ ወጣቱ ፒተርሰን እንደሚለው ቡድናቸው ከአቪዬሽን ኢንቨስትመንት ኩባንያዎች፣ ደጋፊ ከሆኑ ግለሰቦችና ከህግ የአቪዬሽን ሙያተኞች ፍላጎት እንደቀረበላቸው ተናግሯል። በተጨማሪም ይፋዊ የግዢ ጥያቄ ፎርማል ቢድ ለማዘጋጀት የሚያግዝ የህግ ፈንድ ሰነድ አሁን ላይ መቋቋሙን ገልጿል። እቅዱን ወደፊት ለማስቀጠል ሊረዱ ከሚችሉ ባለሀብቶች ጋር ውይይቶች እየቀጠሉ መሆኑን ጨምሮ የገለጸው ፒተርሰን ሆኖም ግን በዚህ ሰዓት ውጤቱ ምን ሊሆን እንደሚችል እርግጠኛ መሆን እንደማይቻል አምኗል።
ጅማሮውን እንዲሆን የመጨረሻ አቅማቸውን ተጠቅመው እየሞከሩ እንደሆነ የገለጸ ሲሆን በተጨማሪም ቡድኑ ከስፕሪት አየር መንገድ የበረራ አስተናጋጆች ማህበር ድጋፍ እንዳለው ተናግሯል። በሱ ዕቅድ መሰረት ግዢው ከተሳካ ህዝቡ በአየር መንገዱ የወደፊት ውሳኔዎች ላይ ሙሉ የመወሰን ሚና ይኖረዋል። እንግዲህ የስፕሪት ኤርላይንስ መዘጋትና በአንድ ወጣት የቲክቶክ ዘመቻ ዙሪያ የተፈጠረውን አስደናቂ ታሪክ ተመልክተናል። እናንተስ ምን ታስባላችሁ? ሶሻል ሚዲያ በእርግጥ አንድ አየር መንገድን ሊታደግ ይችላል ወይስ ጊዜያዊ የቫይራል እንቅስቃሴ ብቻ ነው? አስተያየታችሁን በኮሜንት እንድታጋሩን በአክብሮት እንጠይቃችኋለን። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ዳጊ ትራቨል ቲፕስን ሰብስክራይብ ማድረግ እንዳትረሱ። በዓለም ዙሪያ ያሉና የሚከሰቱ አዳዲስ የጉዞ፣ የቪዛ፣ አቪዬሽን እና ኢሚግሬሽን ነክ መረጃዎችን በፍጥነት ለማግኘት ከኛ ጋር እንድትቆዩ ጋብዘናችኋል። ለዚህ ቻናል እንግዳ ከሆናችሁ አሁን የምትገኙት ዳጊ ትራቨል ቲፕስ የተሰኘው የዩቲዩብ ቻናል ላይ ነው። በዚህ ቻናል ዘወትር ማክሰኞ 12 ሰዓት እና አርብ ምሽት በተመሳሳይ ሰዓት ተመሳሳይ ይዘት ባላቸው ጉዳዮች ወደ እናንተ ምንደርስ ነው የሚሆነው። ከዚህ በተጨማሪ የሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ በራችን ክፍት ነው። አብራችሁን ስለቆያችሁ ሐሳብ አስተያየታችሁን ስላጋራችሁን እንዲሁም ቪዲዮን ላይክ እና ሼር በማድረግ ብዙዎች ጋር መድረስ እንድንችል ስላገዛችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘንላችሁ። ሰላም ቆዩን።